በዚህ ሰዓት አሰብ ላይ ጂፒኤሳችን አይሰራም። ተረጋጉ፣ ምክንያቱን ልንገራችሁ። ጂፒኤስ ሁለት ሞጁሎች አሉት። የመጀመሪያው ጂፒኤስ ሞጁል ሲሆን ሁለተኛው ጂኤስኤም ሞጁል ይባላል። ጂፒኤስ ሞጁል በዋናነት ስራው ከሳተላይት 3 ሳተላይትን በመጠቀም ራይት ሎኬሽንን ካልኩሌት ማድረግ ነው። በላቲቲዩድ እና በሎንጊቲዩድ ራይት ፖዚሽንን ካልኩሌት ያደርጋል ማለት ነው። 4ኛ ሳተላይት በመጠቀም ራይት ታይምን ያገኛል ማለት ነው። ስለዚህ የጂፒኤስ ሞጁል ስራው ምንድነው ማለት ነው? ዊዝ የራይት ታይም ራይት ፖዚሽንን ሲግናል ሪሲቭ ማድረግ ይሆናል ማለት ነው። ሁለተኛው ሞጁል ጂኤስኤም ሞጁል ይባላል። ይሄ ደግሞ ሲም ካርድን በመጠቀም ዳታ ሴንት ማድረግ ነው። አይዘር በኤስኤምኤስ ሊሆን ይችላል ኦር በኢንተርኔት ሊሆን ይችላል ማለት ነው። ሲም ካርዳችን ደግሞ አገልግሎት ለማግኘት የቴሌ ታወርን ይፈልጋል ኦር የቴሌ ኢንፍራስትራክቸርን ይፈልጋል ማለት ነው። ስለዚህ በዚህ ሰዓት ደግሞ አሰብ ላይ የቴሌ ታወር ስለሌለን ጂፒኤሳችን ወይም እኛ የምንገጥማቸው ጂፒኤሶች አገልግሎት አይሰጡም ማለት ነው።